ወር በገባ በ13 መባረክትን የተላበሱና በእግዚአብሔር ፊት ለእኛ ለትንሹም ለትልቁም የሚለምኑልንና የሚማጸኑልን በየዕለቱና በየሰዓቱ ጸሎተ ምህላችንን የሚያደርሱልን ከተቃጣ መዓትና ከታዘዘ መቅሰፍት የሚሰውሩን አግኝቶ ከማጣትና ከወዳጅ ጠላት እግዚአብሔርን በመማጸን የሚለምኑልን ከአልጋ አጣብቆ በስቃይ አስጨንቆና ጅማትን ሸምቅቆ ከሚገድል በሽታ የሚጠብቁን ሰውነትን አመንምኖና መልክዓ ገጽን አዝጉኖ አጠቃቅኖ ከሚገድል ከዘመናዊ HIV ከሚባል በሽታ ወይም ደግሞ በመጽሐፋችን ኤዱስ ወጌዱስ ከሚባል በሽታ የሚጠብቁን እስትንፋስን አፍኖ አንደበትን ዘግቶ በደም ስር ተሰራጭቶ ውስጣዊ አካልን ተቆራኝቶ ከሚኖር ከአስቸጋሪ ደዌ አቋምን ከሚያናጋ አንደበትን ከሚዘጋ ነገርን ከሚያዘናጋ ልዩ የሰይጣን ተንኮል እኛን ከአምላካችን ጋር እየለመኑ የሚያስጠብቁን ጨጓራን ከሚያኮማትር አንጀትን ከሚያሳርር ናላን ከሚያዞር አእምሮን ከሚያደነዝዝ ልዩ በሽታ እግዚአብሔር ይጠብቀን ዘንድ የሚማጸኑልን አእምሮን አስቶ ከሚያሯሩጥ ልብን አስትቶ ከሚያስፈረጥጥ ከወገን ከዘመድ ከሚያስፈነግጥና ልብስን አስጥሎ ከሚያሳብድ ልዩ በሽታ እግዚአብሔርን እየለመኑ የሚያስጠብቁን በሰይጣናዊ ግፊት ተገፋፍቶ ራስን ለመግደል ራስን ለማጥፋት ገደል ከመውደቅ ባህር ከመጥለቅ በገመድ ከመጣነቅ ይጠብቁን ዘንድ ከእግዚአብሔር ፊት ቆመው የሚማልዱልን ሰውነትን ከሚያፈስ አእምሮን ከሚያደነዝዝ ኑሮን ከሚያቆረቁስ አእምሮንም ከሚመርስ ልዩ የጠላት መርዝ እኛን የሚጠብቁን ከሰይጣን እርኩስ እስትንፋስ የተነሳ ዓይንን ከሚያስፈጥጥ ጥርስን ከሚያስገጥጥ ወገብንም ከሚያጎብጥ ልዩ መጻጉ ደዌ እግዚአብሔርን በመለመን የሚጠብቁን በአጠቃላይ ከልዩ ልዩ ሰይጣናዊ ተንኮል ለመዳን ከሐሰተኛ ፍርድ ለማምለጥም እግዚአብሔር ይረዳን ዘንድ በእግዚአብሔር ፊት ቆመው የሚለምኑልን የጌታችንን አበይት በዓላትና ሁለቱን ሰንበታት ትኩረት ሰጠን እንድናከብራቸው ልቦና የሚያሰጡን ሰላምን ለማግኘት ሕይወትን ለመገብየት እግዚአብሔር በቀና ጎዳና ይመራን ዘንድ ከእግዚአብሔር ፊት የሚለምኑልን በሰላም ወጥተን በሰላም እንገባ ዘንድ እግዚአብሔር ቀኑን ሙሉ የሠራነውን ኃጢአታችንን ይቅር ይለን ዘንድ የሚለምኑልን ሐሰት ባልተቀላቀለበት ምቀኝነት በሌለበት በፍጹም ፍቅራቸው ከእግዚአብሔር ዘንድ ጸሎታችንን የሚያሳርጉልን ፍጹም በሆነ የምልጃ ጸሎታቸው ኢትዮጵያን ከወራሪ ጠላት እኛን ሕዝቦቿን ደግሞ ከጦርነት ከረሃብና ከመቅሰፍት እንዲሁም ደግሞ ከአደጋ የሚጠብቁን 99ኙ ነገደ መላእክት እንደሆኑ ስንቶቻችሁ ታውቃላችሁ? አዎ እነዚህ 99ኙ ነገደ መላእክት የተባሉት 7ቱ ሊቃነ መላእክት፣ 12ቱ ሊቃነ መላእክት፣ 24ቱ ካህናተ ሰማያት፣ 40ቱ እንስሳ 24ቱ ካህናተ ሰማያት ማለት በቀኝና በግራ ሆነው ጸወርተ መንበሩን የሚያጥኑት ቅዱስ 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 እያሉ የሚያመሰግኑት ሲሆኑ 40ቱ እንስሳ የሚባሉት ደግሞ በገጸ ሰብ በገጸ እንስሳ በገጸ ንስር በገጸ አንበሳ የተመሰሉት ማለትም በሰው በእንስሳ በንስር በአንበሳ የተመሰሉት 40ቱ እንስሳ ኪሩቤል ናቸው። እነዚህ ቅዱሳን መላእክት በሙሉ በአጠቃላይ 99ኙ ነገደ መላእክት በመባል ይታወቃሉ። አዎ ሊቃነ መላእክት ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤልን ጨምሮ ማለት ነው። ስለዚህ ወር በገባ በ13 የ99ኙ ነገደ መላእክት ወርሃዊ በዓላቸው ነውና ሁላችንም 99ኙ ነገደ መላእክትን ስንማጸን የሚቀር ከትንሽ እስከ ትልቅ ምንም አይነት መላእክት የሉምና ብዙ ነገር ይደረግልናል ማለት ነው። መድኃኔ ዓለም ኢየሱስ ክርስቶስ ከ99ኙ ነገደ መላእክት ጥበቃ አይለየን። አሜን። ይቆየን።